እባካችሁ ሰዎች ዘኑልኝ ለኔ በወጣትነቴ ለጠፋብኝ አይኔ መድኃኒዓለም ይስጥልኝ እኔ አባት። ይሄ ሰውዬ አሁንስ ሄሎ 120 ሺህ ብር ተስማማን አይደል እንዴ? ከ120 ሺህ ብር 5 ሳንቲም አልጨመርም። አይገርምህም? 10 ብሯን መልስልኝ። መጸወትከኝ እኮ የኔ ጌታ። እጸድቃለሁ ብዬ እኮ ነው ሳስበው፣ ግን ተኮነንኩ። ስለ አይነ ብርሃን እግዚአብሔር ይስጥልኝ፣ ሕይወትሽ ብርሃን ይሁን። ባካችሁ ማስሪ ዘኑልኝ ለኔ ወጣትነት። ይቅርታ ማስሪ ነህ አይደል? ጭካይ ሲያለቅ አለችኝ እኮ። ይቅርታ የኔ መቤት ተመሳስዬብሽ ነው። ደሃኮ መልኩ ይመሳሰላል። አይ አልተመሳሰልክብኝም፣ መልክህ ራሱ ነው። ደሃኮ የራሱ መልክ የለውም፣ ከሁሉ ጋር እንደተመሳሰለ ነው። ዩኒቨርሲቲ አንድ ላይ ተምረናል። ስራ የለሽም እንዴ? በቃላሽ በይ እኮ ራስህ ነህ። ቆይ ለምንድን ነው የምትለምነው? አንቺ ለምንድን ነው የምትሰሪው? ለገንዘብ፣ ለሀብት፣ ህልሜን ለመኖር። የሷን ህልም እየኖርኩት እንደሆነ ነግሬ ፌንት ላስበላት እንዴ? እሺ አሁን አታስጠጪ፣ ስልክሽን ስጭኝና ሻይ ቡና እያልን እናወራለን። የልመና ልምድህን አካፍለኝ። 5 ብር መጽውተሽ ልምድ ቀስመሽ ልትሄጂ ነው? ስንት የሰው ፊት ገርፎኝ እኮ ነው እዚህ ደረጃ የደረስኩት። ወቸው ጉድ ላይ ቀርቤ ልምዴን ሼር እስከማድረግ ታገሺ፣ እዛ ላይ ተሰሚዋለሽ። ማስሪ ችግር ላይ ነኝ እባክህ። እሱን እንኳን የገረጣው ፊትሽ ይናገራል። ለመሆኑ በልተሽ ታድሪያለሽ? እስኪ እቺ ነው ይዣት። አመሰግናለሁ። ስለ ዓለሙ ቤዛ ገባ 300 ሺህ እሺ በቃ ሜሴጅ ላይ ቼክ አደርጋለሁ። ቆይ ስራ ላይ ነኝ። እሺ ቼክ አደርጋለሁ፣ እደውላለሁ። የኔ አባት እሺ። ስለ ዓለሙ ቤዛ ስለ መድኃኒዓለም